ራሷን ስለምታስተዳድር ብር ያስፈልጋታል። አሪፍ። ስለዚህ ዘፈንሽን ስፖንሰር እናደርግሻለን ካልና ትሰራለች ማለት ነው ይመስለኛል። ደግሞ አሪፍ ድምጻዊ መሆኗ ወደ እሱ ለመቅረብ ቀላል መንገድ ነው። በጣም ጥሩ። እና ደውላትና እናግኛታ። ስሌት የማይፈተው መልስ የማይመልሰው የሌለው ማርከሻ ስሙ ቢሆንብህ የቃላት የቅኝት የከንፈር ማሞሻ የዜማ ያሰቤት መነሻ መድረሻ ዓለሜ ነው ለኔ እሱማ የትንፋሽ ዜማ አውቀው ቢያሳውቁኝ ምናለ ለኔ ምናለ ፍቅሬቱ ጋር እንዳለ ዓለሜ ነው ለኔ እሱማ የትንፋሽ ዜማ አውቀው ቢያሳውቁኝ ምናለ ለኔ ምናለ ፍቅሬቱ ጋር እንዳለ አሄሄ ናተጋይ ሙከ ወበርደ አሄሄ እንዳክ ሰመነት ልቤን ኳራ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ጥሎብኝ እሱን ወድጃለሁ ካልመጣስ እንዴት እሆናለሁ ነግሶብኝ በኔ ከከረመ ደግመህ ደውል እስቲ። ለምን ወደድሽው እንዳትሉኝ ደርሶበት ያየ እስኪ ፍረደኝ ጥሎብኝ አንቺ ከባድ ማን ልበል? ኧረ አንቺ ዛና ነኝ። ኢዛና የምርሽን ነው? ይቅርታ ስለመጣችሁ እጅግ በጣም እናመሰግናለን። ወዳችሁ ፈቅዳችሁ ስለምትከታተሉ በጣም እናመሰግናለን። እባክዎ ቻናሌን ሰብስክራይብ በማድረግ ይተባበሩ። ልጅቷ ግን አታምርም? አንቺ ዛና ቤላ ቮካል ስኩል እንዴ? ዛና በጣም ይቅርታ ስልኬ ሪስቶር ሆኖ ነበር። እንዴ አስበረገግሽኝ እኮ። ስሚማ ለሆነ ስራ ፈልጌሽ ነበር። መገናኘት እንችላለን? ይቻላል። እሺ ስንት ሰዓት እንገናኝ? 6 ሰዓት የሆነ ዲሊቨሪ ማድረግ ቃለ 8 ሰዓት እንገናኛለን። እሺ በቃ ለ8 ጉዳይ ደውልሻለሁ። ምን አለችክ? 8 ሰዓት ተቀጣጥረናል። በጣም አሪፍ። አቤን ወይ ያዳ ምን ሆነ ነው እዚህ የተኛኸው? ትንሽ አመም አድርጎኝ ነው። እዚሁ አድረህ ባልሆነ አንተ ያማል እንዴ? ቆይ ወዴት እያመራህ ነው?
ያዳ ጭልምልም ብሎብኛል። መኖሬ ትርጉም እያጣብኝ ነው። ይሄ ሁላ ለአንዲት ሴት ነው? ለአንተ አንዲት ሴት ልትሆን ትችላለች፣ ለእኔ ግን ሙሉ ዓለም ነች። አራቤን እንዲልፍስፍሳቱን በእኔ ቦታ ካልሆንክ አይገባህም። አይኗን ካየው ቀናት አለፈኝ። ስደውላትም ልታናገረኝ ፈቃደኛ አይደለችም። ንገራት እምቢ፣ ተዋት እምቢ። እሺ ምን ይሆን ነው የምትለው? ቆይ በእናትህ ከቻልክ ብቻዬን ተወኝ። የራስህ ጉዳይ አቡ። መጣው ካለች ቆየች እኮ። አቤኒም እንዲጎዳ አልፈልግም። ናቲንም ልበቀለው እፈልጋለሁ። ናቲን እጎዳለሁ ብዬ ዜሜን የሆን ነገር ካረኳት ደግሞ አቤኒም ይጎዳል። ወይኔ ያዳ እንዴ! ቆይ ለምን አቤኒን ሌላ ሴት እንዲለምድ አላረግም? ከዛ ናቲን በቀላሉ ልበቀለው እችላለሁ። ያቺ ዜማ የተባለችውንም ዋጋዋን እሰጣታለሁ። ሁሉም የሚሰቃየው ኪምም የሞተው በእሷ ምክንያት ነው። አንድ አቤኒ ሌላ ሴት ይልመድ፣ ከዛ ዜማ ከዚች ዓለም ትሰናበታለች። ናቲም ዘላለሙን ሲሰቃይ ይኖራል። ጎበዝ ያዳ። ናቲ ይባላል፣ ጓደኛዬ ነው። እሱ ነው ለስራ የፈለገሽ። አብሽር። ምንድን ነው ስራ? ይቅርታ፣ ይህንን መስራት አልችልም። ሌላው ሰው ፈልጉ። ኖሃ ቆይ አንዴ። ይዛና እኔ ሙዚቃ ስራ መስሎኝ ነው የመጣሁት። ይህንን መሆኑ ባቅ ኖሮ ከጅምሩም አልመጣም ነበር። አስቢበት። እንዲህ ከመንገላታትና ህልምሽ የሆነውን ሙዚቃ በአንዴ ከመጨረስ። አስቤበታለሁኝ። ስላሰብክልኝ አመሰግናለሁ። ምን? እሺ ይዛና ትሰራለች አላልክም ነበር? ትሰራለች ብዬ ነበር። ምን እንደሆነች እንጃ። ዝም ብዬ ሰዓቴን አባከንኩ። በቃ አታስብ፣ ሌላ ሴት እንፈልጋለን። ምን ነካሽ ነው ሀሚ? ይህ እኮ ፈጣሪ ያመጣልሽ እድል ነው። ወይስ እድሜ ልክሽን ዕቃ እያመላለሽ መኖር ነው የምትፈልጊው? ደወለች። አንሳ። ይዙ በቃ ተስማምቻለሁኝ። ምን አለችክ? ተስማማች? እናሳ እሺ እባክህ፣ ዛሬ ከየት ትዝ አልኩ? ለሆነ ስራ ፈልጌሽ ነው። ምን አይነት ስራ? እኮ
ልጅቷን ረስቶ እኔ እንዲያፈቅርና እንዲለምድ አድርጌ እያልከኝ ነው? አዎ። ወይ የቀለድክ ነው ወይ ጦዛሃል። ምንድን ነው ይሄ? የሚከብድ ነገር ሆኖ ነው? ተው እንጂ በልበል። አንተ ስራ የለም መሰለኝ። እኔ ለአንቺ ጊዜ ግን እንዲህ አልነበርኩም። አውቃለሁ ብዙ ውለታ ካለብኝ፣ ግን አሁን የጠየከኝ ነገር በጣም ከባድ ነው። እኔም እኮ ቢጨንቀኝ ነው የጠየቅኩሽ። ኡፍ። እሺ በቃ እንዴት ብዬ ነው የምቀርበው? እንደዛ ነው የሚባል። የተቸገረች የሰው ሀገር ሰው ሆነሽ ስራ እንዲፈልግልሽ መጠየቅ። ስራ በዚህ ፍጥነት ሊያገኝልሽ ስለማይችል እሱ ጋር ረዳት ሊስትሩ እንዲያደርግሽ ማድረግ ነው። መቼም አሁን የምርህን አይደለማ። ምንድን ነው? ዳዳ ግን ያመሃል። አንደኛ ነገር ሊስትሮ ከመጀመሩ ነው ረዳት ያለው። ባክሽ ሩሩ ነገር ነው። የሆነ ነገር እዛ እንድታግሹ ያደርጋል። አንተ እያበድክ ነው። ስሙ ትልሽ እድሏ። ኡፍ ወይኔ አንተ ልጅ። እሺ መቼ ልጀምር? ዛሬውኑ። ግን ውስጤ በጣም እየፈራ ነው። ምንም የሚያስፈራ ነገር የለም። አክቲንግ ብቻ መስራት ነው። እንደምትወጩ ደግሞ ተማመንብሻለሁ። አንተ ምን አለብክ? አትፍሪ። የሚጎዳሽ አይነት ልጅ አይደለም። ይሁን እስቲ። እሺ መቼ ጀምር? ነገውኑ መጀመር ትችያለሽ። ምን ሆኜ ነው የምቀርበው? ራስሽን ሆነሽ በምትወጂው ነገር በዘፈን የምትወጣው ይመስላል። እመነኝ፣ ጠብ ነው የምታደርገው። አንዴ ብቻ እድል ተሳክቶላት አቤኔን ፍቅር ታስይዘው። ያኔ ናቲ ተብዬውን የቁም ሬሳ አድርጌ ነው የሚጫወትበት። አባት